ሻሎም ቅዱሳን እንዴት አመሻችሁ እንዴት ዋላችሁ? ወንድማችሁ ዮናስ ነኝ። ዕብራውያን መልእክትን እንጀምራለን ብለን ነበር። ስለዚህ ዛሬ የምናየው ክፍል 1 ይሆናል። ዕብራውያን ምዕራፍ 1 ከ1 እስከ 3 ያለውን ሐሳብ እናወራለን። ጌታዊ ስም አነበዋለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እንግሊዘኛው እንደዚህ ይላል። God who at sundry times and in diverse manners spake in times past unto the fathers by the prophets ይላል። ይሄ ቁጥር 1 ነው። ስለዚህ ቁጥር 1 ላይ ዛሬ ፎከስ አድርገን የምናወራው ነገር አለ። የአባ ንግግር ዛሬ እናያለንና ምን ይላል እዚህ ጋር ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በነቢያት በኩል ለአባቶች ተናገረ ይላል። እና ከጥንት ጀምሮ ለአባቶች በብዙ አይነትና በብዙ ጎዳና እግዚአብሔር አብ ተናገረ። እዚህ ስፍራ ላይ ስንመለከት ሁለት ቃላት እናገኛለን። ፖሉሜሮስ እና ፖሉትሮፖስ የሚል ሁለት ቃላት አሉ። እነሱም ደግሞ በብዙ አይነትና በብዙ ጎዳና የሚሉት አማርኛ ቃላት ሆኖ ተተርጉሞ ገብተዋልና ሁለቱን ቃላት አንድ ላይ ጨምቀን ስናያቸው በተለያየ መንገድና ዘዴ በጥቂቱ በደረጃው በክፍሉ በየዘመናቱ በተላኩ ነቢያቶች ለአባቶች አባ ተናገረ የሚል ሐሳብን ይሰጠናል። ስለዚህ ራሱን በወደደ መጠንና ልክ እግዚአብሔር አባ ለነቢያት ራሱን ገለጠ። ነቢያቶችም ወደ አባቶች ተላኩ፣ መልእክቱንም አደረሱ። ስለዚህ በነቢያት በብሉይ ኪዳን ነቢያት በኩል የተገለጠው የአባ ልብ ሙሉ አልነበረም ማለት ነው። በመጠኑ የሚል ቃል ስላለ ከዛ ቀጥሎ ደግሞ እንደዚህ ይላል። አሁን ግን በዚህ ዘመን መጨረሻ ላለን ለኛ በልጁ በኢየሱስ ክርስቶስ በልጁ ተናገረን ይላል። ስለዚህ አሁን በዚህ ዘመን መጨረሻ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለኛ ተናገረን። ቅድም እንዳየነው ፖሉሜሮስ እና ፖሉትሮፖስ የሚሉት የግሪክ ቃላትን በመጠቀም የዕብራውያን ጸሐፊ ጻፈልን። ይሄን ሐሳብ እንደውም በዘጸአት ምዕራፍ 3 ላይ ሄደን ብናይ ምዕራፍ 3 ከ6 ያለውን ክፍል ብናነበው ያህዌ ለሙሴ ከተገለጠለት በኋላ እንደዚህ ይለዋል። ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብ ሁሉን እንደሚችል አምላክ ሆኜ ተገለጥኩላቸው፣ ስሜ ያህዌ ግን አልተገለጠላቸውም ነበር ይላል። ስለዚህ ልክ እንደዚህ በሙሴ የተገለጠው ሙሉ ልብ አይደለም፣ በመጠን ሌሎችም ነቢያቶች በተገለጠላቸው ልክ ነው ያወሩት። በክርስቶስ ተናገረ። በክርስቶስ የተናገረው ንግግር ምንድን ነው የሚለየው? እሱን እናያለን። ስለዚህ በዚህ ዘመን መጨረሻ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለኛ ተናገረ። ይህ የዘመን መጨረሻ እዚህ ስፍራ ላይ እያወራ ያለው የመታደስ ዘመን ነው። ወደ ዕብራውያን 5 በኋላ ያለውን ክፍል ስናየው ግልጽ እየሆነ ይሄዳል። እሺ